ማሳሰቢያ፣ በዚህ ቪዲዮ የምንዳስሰው ታሪክ ጥልቅ የሆነ የህይወትና ስሜታዊ ጉዳዮች ላይ ያተኩራል። ስለዚህ ይዘቱን በትዕግስት በአሳቢነት ለመከታተል ዝግጁ የሆናችሁ ተመልካቾቻችን ብቻ እንድትቀጥሉ በትህትና እንጋብዛለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እንወዳችኋለን። እንቃረግ ያዘኝና ምናምን ከዚህ ልብሴን ከዛ እንትን ላይ እዛው ኪችን ቤት ጋር ነው እንዳለ አስደግፎ ነበረ ወዲያውኑ አረግ የጀመረው። በቃ በተለያየ መንገድ ሲፈልግ ቦታ እየቀያየረ ሲፈልግ የቆመ ያደርገኛል፣ ሲፈልግ ከኋላ ያደርገኛል፣ ሲፈልግ ደግሞ የሆነ አልደግፎ ሊያደርገኝ ይችላል። በቃ በተለያየ መንገድ ጠረጴዛም ላይ ሊሆን ይችላል። የተለያየ ቦታ ላይ እየቀያየረ የፈለገውን ነገር ያደርገኛል እና እኔም ለመድኩትኝ። በቃ እኔ ደግሞ ነገሮችን ስለለመድኳቸው እሺ ብዬ ይሁን ብዬ ቀጣልኩ። በዛው እዛ ጨለማ ክፍል ውስጥ ነው የሚቀመጡትኝ። ስለዚህ እዛ ውስጥ እየገባሽ እነሱን ታስተናግጃለሽ፣ ከነሱ ጋር ትጫወቻለሽ። ከዛ ጠቀም ያለ ብር ይሰጡሻል። ማለት ህይወት ሊቀይር የሚችል ነገር አድርግ የተባልኩት ነገር ማድረግ ጀመርኩኝ። ቀጠልኩ በዛው ማለት ነው። ጨለማው ክፍል ውስጥ ስለሆነ እዛ ደግሞ ሌላ ውስጥ ላይ ደግሞ ሌላ ጨለማ ክፍል አለ። እዛ ውስጥ ገባነ ከልጁ ጋር ተያይዘን እቃውን አውጥቶ የፈን ነገር አድርጊልኝ፣ ሳሚልኝ፣ የውጭ ስታይል አይነቶችን አብረን ማድረግ ጀመርና ከዛ እሱን እያደረገ ምናምን በቃ እኔ ማለት በቃ ራሴን ሳትኩ ማለት እችላለሁ። ስሜ ቅድስት እባላለሁኝ። ተወልጄ ያደግኩትኝ ደብረ ብርሃን ነው። ያው ብቸኛ ልጅ ነኝ ለእናቴም ለአባቴም። ያው በብዙ መከራ በብዙ ነገሮች ነው ያደግኩትኝ። ግን እናቴም አባቴም ለኔ ብቸኛ ልጃቸው በሆነም ግን በጣም ብዙ ነገሮች ለኔ የማያደርጉልኝ ነገር አልነበረም። እናቴ ግን ድንገተኛ ባልታሰበ መንገድ ነበረ እኔ ባላወቅኩትኝ ከትምህርት ቤት ቆይቼ ስመጣ ሁለተኛ ክፍል አካባቢ ነበርኩኝ እና ስመጣ ድንገት ለቅሶ ምናምን ቤት እየተለቀሰ ነበር የደረስኩትኝ እና እናቴ እንደዛ መሆኗን ሳስብ የሆነት አላመንኩም። እኔ ለቅሶ ምን እንደሆነ እንኳን አላቅም። የሆነት ልጅም ስለነበርኩኝ ስለሞት እንኳን ያነክል ምንም ነገር አላቅም። ግራ ገባኝ። ነገሮች ምንድናቸው ብዬ በጣም ተጨንቄ ነበረ ምናምን። ብቻ የእናት ሞት በጣም ከባድ ነበር። ግን እንደዛም ሆኖ ነገሮች ቀስ በቀስ ነው እየተረዳኋቸው የመጣሁትኝ። እናቴ እንዳጣኋት ሲገባኝ ብዙ ነገሮች እየተሰማኝ በሄድኩ ቁጥር ግን አባቴ እናቴ እንዳጣኋት እንዲሰማኝ አይፈልግም ነበር። ብዙ ነገሮች ትሪት ያደርገኝ ነበር። ብቻ ለኔ ብዙ ነገር ማድረግ ይችል ነበር። ለኔ ያልሆነው ነገር አልነበረም እና አባቴ እንደዛ ማለት ብዙ ነገሮች እያደረገልኝ የትሪት እያደረገ ብቻ እኔ የሆነ ሰዓት ላይ ምናምን እንደም ከክላስ ውጭ ነው የምናሳልፈው። ይዞኝ ወጣን፣ ያዝናናኛል፣ የተለያየ ቦታዎችን ያስጎበኛል። ለኔ ብቻ ነው ያላቅም አባቴ ለኔ ምን ማለት እንደሆነ ቃላት የለኝም። እና ከአባቴ ጓደኛ ደግሞ እናቴ ከሞተች በኋላ ከጎኑ ያልጠፋ አንድ ሰው ነበረ፣ አብሮት ያደገ በትምህርትም በስራም በምን ነገር የማይለያዩ በጣም ሚስጥራቸው ነው ራሱ ከነሱ ውጭ ማንም የማያውቅ ሁለታቸው ብቻ በጣም የሚዋደዱ ወንድሙ ነው ወይስ ከሚባል ድረስ ሌሎችም በቃ ጎረቤትም የተለያየ እንዴ ወንድሙ ነው ወይስ ከሚባል ድረስ ጥግ ድረስ ነበር የነሱ መዋደድና ለኔ ሁለተኛ አባቴ ያገኘው ያክል ነበር የሚሰማኝ። በጣም ብዙ ነገር ለኔ እየወጣ እንደውም አንዳንዴ ልብስ ይገዛልኛል፣ የተለያየ ነገር ያደርግልኝ ነበር። በቃ በጣም ደስተኛ ህይወት ነበር የምኖረው እና አባቴ አንዳንዴ የሆነ ጊዜ የደም ግፊት ገጠመውና ከሆነ ጊዜ በኋላ በቃ እያመመው ከቀን ወደ ቀን እያመመው ሲመጣ እኔም አልቻልኩም። አባቴን ባልጠበቁትና ባላሰብኩበት ሰዓት ነበረ ድንገት ጸጥ ብሎ ያገኘሁት እና ያን ቀን ደግሞ አባቴ የሞተ ዕለት ለካ ያውቀው ነበር። የሆነ ስሜቱ እየተሰማው ስለነበረ እኔ ምን እንደሆነ አላቅም። ከትምህርት ቤት ስመጣ በጣም መተንፈስ እያቃተው በጣም ይሄ እንጃ ጓደኛው ነው ከጎን የነበረው ቁጭ ብሎ እያናዘዘው እያወራው ድንገት ስመጣ ከአባቴ ጎን ነበር አልጋ ስር ቁጭ ብሎ ያገኘሁት እና ምንድነው የተፈጠረው አባቴ ደህና አይደለም እንዴ ምናምን ቢሳዋራው አይ ደህና ነኝ ልጅ አትጨናነቂ ምናምን ብሎ በጣም ለማውራት ያሱ እያቃተው ነበር የሚያወራኝ። እና ጓደኛው በቃ ልጄን አደራ ልጄ እስኪ አንዴ ወጣ በይ ሲለኝ ወጥቼ ነበርና ወጥቼ ግን የሚያወሩት ሰማቸው ነበር እና ልጄን አደራ ምንም ነገር እንዳትሆን እኔን አጣው ብላ አባቷን ያጣቻክ እንዳይሰማትኝ እስከዛሬ ከጎኗ እንደሆንክ ብዙ ነገር እንዳደረክላት ሁሉ
አሁንም እኔም ብሞትም እንኳን ከጎኗ ቆመህ የሆነ ትልቅ ደረጃ እንደምታደርሳት ቃል ግባልኝ ብሎ አላስገብቶት ነበር እየተላቀሱ። አባቴም ድንገት ጸጥ ያለው እና ይሄን ነገር ሰምቼ ነበር በሰዓቱ። ግን ይሄ ነገር እኔ ከምንም በላይ አባቴ ማጣት ለኔ ከባድ ነበር። ወዲያውኑ በሩን በርግጄ ገባውና አባዬን ላዋራው ስፈልግ ወዲያውኑ ነበር ሊያወራኝ እየፈለገ ጸጥ ያለው። ግን በቃ አቃተኝ፣ ጮኩኝ፣ አለቀስኩ ምናምን፣ ግን አልቻልኩም። በቃ ነገሮች መቋቋም አቃተኝ እና አባቴ ከሞተ በኋላ የአባቴ ጓደኛ ነገሮችን አስተካክለን አብረን እንሄዳለን አለኝ። እኔ ግን መሄድ ከብዶኝ ነበር። ምክንያቱም ከዛ ቤት ተወልጄ ያደኩበት ቤት ነው፣ ጥዬ መሄድ አልፈለኩም እና በጣም ስለጨነቀኝ ግራ ስለገባኝ አማራጭ ስለሌለኝ፣ ምክንያቱም እኔ ከአባቴም ከእናቴ ውጭ ሌላ ወይም ደግሞ ከሱ ውጭ ማንም የምቀርበው ሰው የለኝም ከትምህርት ቤት ውጭ። ከዛ ቀን በኋላ እሺ ብዬ የአባቴን ጓደኛ አማራጭ ስላልነበረኝ ሲንም ያለውን ነገር ማስተካክዬ ከሱ ጋር ወደ አዲስ አበባ መጣሁ ማለት ነው። እና አዲስ አበባ ከመጣሁ በኋላ ነገሮቹ ማለት ለኔ አዲስም ቢሆን ምዛ ቤት ለመላመድ ብዙ ነገሮችን ለማወቅ ምናምን ብዙ ነገር እጥር ነበረ። የአባቴንም በጣም እናቴንም ማጥቼ ቢሆንም የአባቴ ጓደኛ ብዙ ነገሮች በሰዓቱ ስለሚያበረታታኝ ስለሚያጠነክረኝ ትሪት ስለሚያደርገኝ ነገሮች ለመቋቋም እሞክር ነበረ። ግን ምንም ቢሆን ውስጤ ላይ ትዝታዎችን ብዙ ነገሮችን ቢኖርም በቃ አምቄ ውስጡን ችዬ ለመኖር ሞክሬያለሁ። የአባቴ ጓደኛ ማለት እንደኛ ህይወት አልነበረም የሚኖረው። በጣም ባለሀብት ነው፣ ብዙ ነገሮች ሞልቶት ብዙ ነገሮች ያሉት ነው። ግን የሚኖረው ከአንድ ሚስቱ ጋር ነበር እንጂ እሷ ጤና ባለሙያ ነችና ብዙ አልፎ አልፎ ታድራለች፣ ከመና ቦታ ታድራለች፣ አዳሪ ነች። አንዳንዴ ደግሞ ቤት የምታድርበት ሰዓትም አለ። እሱም ደግሞ የስራ ሁኔታ ይሁን ምን አላውቅም ቤት የሚመጣበትኝ ውስን ጊዜያቶች ናቸው። አንዳንዴ ከጓደኞቹ ጋር ወይም ደግሞ ማለት ከስራ ቦታም ሊሆን ይችላል። አንዳንዴ ውጭ የሚያድርበት ታይም አለ። አንዳንዴ ደግሞ ሰዓት ጠብቆ የማይመጣበት ሰዓት አለ። ለምሳሌ ለሊት 7 ሰዓት 8 ሰዓት ሊመጣ ይችላል። ደስ ባለው ሰዓት ነው የሚመጣው። ምክንያቱም የራሱ ቤትና መኪና ብዙ ነገሮች ሀብት ምናምን ስላለው በነፃነት ነው የሚኖሩት። የፈለጉትን አድርገው ነው የሚኖሩት። እና እኔ ደግሞ በቃ ደስተኛ ሆንኩኝ። ማለት በእርግጥ የእናት አባትን ፍቅር አጥቶ መኖር በጣም ቢከብደኝም ግን ነገሮችን ተቋቁሜ እዛ ውስጥ ለመልመድና ራሴ ጠንካራ ለማድረግ እየሞከርኩኝ ነበር በሰዓቱ። አይ ቲንክ 2 አመት አይሞላኝም፣ አመት ምናምን ይሞላኛል እዛ ቤት ከቆየሁኝ። 1 አመት ከቆየሁ በኋላ ያው እኔም እያደግኩኝ ነፍስ እያወኩ ስመጣ አንዳንድ ልብሶችን ይዞልኝ ይመጣን። እኔ ማለት የለመድኩት ልብስና እሱ ይዞልኝ ይመጣ ልብሶች እኔ ጋር ምንም የሚመጣጠኑ አልነበሩም። ግን እዚህ ከተማ ነው ያለሽው፣ ብዙ ነገሮች ማወቅ አለብሽ፣ እዚህ ነፃ ሆነሽ መኖር ትችያለሽ፣ ብዙ ነገሮች ይለኛል። በቃ እሺ እያልኩኝ መልመድ ጀመርኩኝ። በቃ ይሄ አጫጭር ልብሶች መልበስ፣ በቃ ይሄ ነገሮችን ቀለል አድርጎ የማየት ነፃ ሆኜ መኖር፣ እንደዚህ ነገሮችን ራሴ ጋር መላመድ ጀመርኩኝ። የሚያመጣልኝ ልብሶችን ዝም መልበስ ጀመርኩ። ምክንያቱም ልበሽ ብሎ ግዴታ እንትን ስለሚለኝ እኔ እሱንም ቃል ለማክበር እያልኩኝ እለብሳለሁኝ። መጀመሪያ ላይ በጣም እየፈራሁ ነበር እነዛ ልብሶች ለመልበስ፣ መላመድም እያቃተኝ ነበር። ግን ቀስ በቀስ ቤት ውስጥም ያው ብዙም ሰው ስላልነበረ ለለብሳቸዋለሁ። ያው ትምህርት ቤት ሲሄድ ግን ዩኒፎርም ምናምን ስለሆነ ያን ያክል ማለት ችግር የለውም ነበርለን። አጋጣሚ ባለቤቱ ሆስፒታል የምታድርበት ሰዓት ነበርና እሱም 7 ሰዓት 6 ሰዓት አካባቢ ይመስለኛል ከሌሊቱ እና መኪናውን አቁሞ ቤት ሲገባ እኔ ከእንቅልፌ ነቃለሁኝ እና ስነቃ የተኛውበትን ክፍል ሲያንኳኳ ሰማለሁኝ። ከዛ በህልሜ ነው ወይስ በሆኔ ነው ማለት እኔ ማንም ክፍሌ ውስጥ ማንኳኩቶ አያውቅም። ማንም እንደዚህ ድምጽ አሰምቶኝ አያውቅም። ምክንያቱም ገብቶ ራሱ ክፍል ነው ገብቶ የሚተኛው። ማን ሊመጣ ይችላል ብዬ ሌባ ይሁን እንዴ ማን መጣ ብዬ ደንግጫለሁኝ። ተደጋጋሚ ሲንኳኳብኝ ማን ነው ስል እንዴ እኔ ነኝ እኮ ምናምን ብሎ ድምጹን ስሰማ እሺ ምንድነው ምናምን ብዬ ደንግጬ እንዴ ምን ሆኖ ነው ብዬ ስከፍተው ጎዳውኑ ገፈጠረኝና በሩን ቆለፈው። ገባና በሩን ቆለፈው። ከዛ ደነገጥኩኝ። ምንድነው ማወራው ግራ ገባኝ፣ ደነገጥኩኝ። ምንድነው የተፈጠረው ስለው ወዲያውኑ እኔ ያላቅም ጠጥቷን ሰክሯን የሆነ መቆም ራሱ እያቃተ እየተወደረደረ ምናምን በቃ ኧረ ቆይ ተረጋጋ፣ እኔ እኮ የወንድምህ ልጅ ነኝ እኮ ምናምን አልኩትኝ።
እንዴና ብትሆኝስ ምናምን ገፈተረኝና አልጋ ላይ ጣለኝ። ወዳውን ልብሴን ነበር የቀደው። ብወራጭም የሆነ ነገር ለማድረግ ብሞክርም አቃተኝ። በቃ ምንም ነገር መቆጣጠር አልቻልኩም ራሴን። ምክንያቱም እኔ ልጅ ነኝ፣ እሱ ደግሞ ትልቅ ነው። እኔ በምን አቅሜ ነው ራሱ ልፈታተነው የምችለው? በሩን ስለቆልፍ ብጮህም የሆነ ነገር ብንም ማንም ሊሰማኝ አይችልም። ከዛም በቃ የሚፈልገው ነገር አደረገ። እኔ ምንም ማድረግ ስላልቻልኩኝ በቃ የተፈጠረው ነገር ተቋቁሜ ለማለፍ ሞክሬያለሁኝ። እና ያኔ ቀን የዛን ሰዓት እኔ ልጅም ስለነበርኩኝ ምኝታ ላይ ተኝቼ እያለቀስኩኝ ነበረ። ያው ብዙ ነገር ተፈጥሮ ምክንያቱም እኔ በሰዓቱ ድንግል ነኝ፣ ብዙ ነገሮች ነበሩና ደም መፍሰስም ተፈጥሮ ነበረ። ግን ያን ነገር ደግሞ ወዳውን እሱ ከንቅርፍ እኔ ጋር ነበር እንዳው የፈለገው ነገር ካደረገ በኋላ እዛው ወደቀ። በቃ ስለሰከረ ምንም እንትን ስላላለ መቋቋም ስላልቻለ እዛው እኔ ከተኛውበት ነበር እዛው አልጋው ላይ የወደቀው። እኔም እዛው ተኝቼ ቀረሁኝ። ከንቅርፉ ሲነቃ እኔም እንዳለ ሙሉ ልብስ የተበላሽቷን፣ ልብሴም ተቀዳዷን እና ባለቤቱ ከመምጣቷ በፊት ተነስቶ ተነሽ ምናምን ብሎ መነሳት አቃተኝ። እግሬም ራሱ መቆም ማለት ይሄ ሰውነቴ የሆነ ደነዘዘ። በቃ እግሬ ሁሉ ደንዝዞ ነበር፣ መቆም አቅቶኝ ነበር። ለመነሳት ስጥር ስሞክር አልቻልኩም። እሱ ተነስቶ እንደምንም ብሎ ያለውን ልብስ ምናምን ቀየረና ምን ነገር የተፈጠረ ነገር ምንም ነገር እንደሌለ አስቢ፣ በቃ ብትመጣ ባለቤቴ የሆነ ነገር መንቃት የለባትም። የሆነ ነገር ካወቀች አንቺንም እኔንም የሆነ ነገር ማድረግ አይቀርም። ግን ይሄን ነገር ካወቀች ደግሞ አንቺን ራስሽን እኔ ራሱ አልምርሽም ምናምን ነገር አለኝ። እናገራለሁ የሆነ ነገር አስነቃለሁ ብትይ ካንቺ ራስ አልወርድም። ስለዚህ ይሄ ነገር ምንም ነገር እንዳልተፈጠረ ዝም ብለሽ ድምጽሽን አጥፍተሽ ኑሪ ያለኝ። ከዛ ሻልኩኝ። ስለዚህ ከደፈረኝ በኋላ እኔም ነገሮችን ተቋቁሜ ዝም ብዬ ለማለፍ ምናምን ሞከርኩኝ። ግን በቃ ከቀን ወደ ቀን ነገሮቹ እየባባሱ ማለት እየተቀያየሩ መጡ። ማለት ቀናቶች ጊዜያቶች ሄዱ። ባለቤቱም ያኔ ማለት ስትመጣ እኔም ሰውነቴ ትንሽ በጣም ይዞኝ ነበር። ምክንያቱም ለመጀመሪያ ጊዜ ነበር ያ ቀን የተፈጠረው። የተደፈርኩትም ከዛ በፊት ወንድ አላቅም፣ ምንም ነገር አላቅም። ብዙ ነገር ማለት ያልተገባ ነገር ያደርገኝ ስለነበረ እኔ ስለ ሴክስ ወይም ደግሞ ስለ ግንኙነት ምንም ነገር አላቅም። እሱ ግን በቃ ብዙ ነገር እንደሚያውቀው ነውና የተለያየ መንገድ ስለተጠቀመ ሰውነቴን ደንዝዞ ነበር። ምክንያቱም ለኔ አዲስ ነበር ያ ሁሉ ነገር። በሰዓቱ በጣም ከብዶኝና ለተወሰነ ቀን ሰውነቴ በጣም ኖርማል አልነበረም። እና ያ ቀን ባለቤቱ የሆነ ነገር ለማለት ፈልጋ ምን ሆነሽ ነው ስትለኝ ከምታቀኝ ከዛ ቀን በፊት የነበርኩትና ከዛን ቀን በኋላ ለኔ ልክ እንዳልሆነ ስትኝ ወዴ እንዳመመኝ የሆነ ምክንያት እየፈጠርኩ የሆነ ነገር አላት ነበርና እሷም ደክማ ስለምትገባ ትሰኛለች። ከዛ ትወጣለች፣ ትገባለች። ብዙም ጊዜ ቤት አትውልም። ከስንት አንድ ቀን ነው ቤት ለረፍት የምትመጣው። እና እኔ ነኝ ብዙ ጊዜ ከክላስ ወጣለሁ፣ ወደ ቤት እገባለሁ። ጊዜያቶችን ማሳለፈው ቤት ውስጥ ነው። እና የሚገርመው ከዛ ቀኔ ስገባ ሰራተኞች ነበሩ። ሰራተኛ ነበረች። አንድ ወር ሳትቆይ ወጥታ ሄደች። እኔ አላቅም እውነት ለመናገር ያን ስገባም አዲስም ስለነበርኩ ምንም አላቅም፣ መረጃ የለኝም። ከዛ ደግሞ ሌላ ሰራተኛ መጣች። አሁን እሷ እኔ ጋር እንዳውም ታወራ ነበረ ምናምን፣ በቃ ደስ የምትልጅ ነበረች ምናምን። ከዛ እሷም በቃ የሆነ ስቅስቅ ብላ እያለቀሰች ምናምን ሆነች ነው ብዬ ስጠይቃትኝ መናገር አልፈለገችም። በቃ እኔ እዚህ ቤት መቆየት አልፈልግም ምናምን ብላ እኔ ማለት በቃ ልወጣ ነው እዚህ ቤት ምናምን ብላ ማለት ባልጠበቅኩት ነው ባላሰብኩት እሷም ጥለቃት ሄዳለች። እና እዛ ቤት የሚገቡ ሰዎች ወይም ሰራተኞች ምንም አይቆዩም፣ ድንገት ወጥተው ነው የሚሄዱት። እኔ አላቅም ምክንያታቸው ምንም ነገር አላቅም። እና እኔ እዛ ቤት ውስጥ እነሱም ባለሀብትም ስለሆኑ ለሚበሉት ምግብ ወይም ለምን ነገር አይጨነቁም። ጽዳትም ከፈለጉ ከውጭ አምጥተው ቤቱን አጽድተው የቀን ክፍያ ከፍለው ሊያስወጡ ይችላሉ። ምግብ ደግሞ እሷም ከስንት አንዴ መታ ወይም ሰራር ጋር በልታት ልትሄድ ትችላለች። እሱም ደግሞ ልክ እንደዛው ነው። አብዛኛውን ጊዜ ውጭ ስለሚያሳልፍ ቤት ያለው ነገር ምን ለማደሪያ ወይም ለሆነ ነገር ነው እንጂ የሚጠቀሙት አብሶ ለመብላት ወይም ደግሞ ለመዋል አይደለም ቤቱን እየተጠቀሙበት ያሉት። እና ሰፊ ቤት ነው። እኔ ነኝ እዛ ቤት ብቻዬን የምውለው። ቲቪ እያየሁ በቃ የሚቀርብልኝን አስቤዛዎች የተለያዩ ነገሮችን እዛ እየሰራሁ ምናምን ራሴን እንከባከብ ነበረ። እና ከሆነ ቀን በኋላ ደግሞ ድጋሚ ባለቤቱ ለስራ ትሄዳለች፣ አዳሪ ሆና ትሄዳለች። እና
በቃ ዛሬ ደግሞ ምን ይፈጠር ይሆን ብዬ ምናምን በቃ እንደም ያ ቀን ከተፈጠረ በኋላ ውስጤ ላይ ፍርሃት ነበር የሰፈረ። በቃ ፍርሃት ውስጥ አለውኝ እየፈራሁ ምናምን እኔ ማለት ዛሬ ደግሞ ምን ያደርገኝ ይሆን ምን ይፈጠር ይሆን በቃ ሰው ውጭ ካደርሽኝ በቃ ለኔ ስጋት ነው እዛ ቤት ውስጥ ማለት ነው። እና ድንገት ምግብ እየሰራው ነበርና እራት እያዘጋጀሁኝ ድንገት በሩን ከፍቶ ወዲያው መጣና በቃ በፍጥነት ነው ምንም ማለት ከውን ያልኩት ነው ድንግጥ ነው እንቃረጋ ያዘኝና ምናምን ከዛ ልብሴን ወዲያው አወለቀው። ከዛ እንትን ላይ እዛ ኪችን ቤት ጋር ነው እንዳለ አስደግፎ ነበር ወዲያው ነው ጀመረው። እንግዲህ ምንም ስሜት በሌለኝ ሰዓት እኔም ባልጠበቅኩት ሰዓት ነበር የራሱን ስሜት እንዴት እንደሆነ አላውቅም። መጎራጨትም የሆነ ነገር ለማድረግ ሞክራለሁ ግን አቃተኝ እና ይሰማኛል የሆነ ነገር ሲነካካኝ ምናምን እኔም ዝም ብዬ ስሜት ውስጥ ገባሁኝ እና በቃ በተለያየ መንገድ ሲፈልግ ቦታ እየቀያየረ ፖዚሽን እየቀያየረ ያደርገኝ ነበር እና እኔም ለመድኩትኝ። በቃ እየተላመድን መጣን። ለመጀመሪያና ሁለተኛ ቀን እየከበደኝ ነበር፣ በጣም እያስጠላኝ እየደበረኝ ነበር። ግን ቀስ በቀስ ግን እየለመድኩት መጣሁኝ። ሰውነቴም እየተላመደ ሲመጣ የሆነ ወደ ሱስ ውስጥ ገባሁኝ እና የሚገርመው ነገር እኔ ስለ መድኃኒት ነው አላውቅም ነበር መጀመሪያ። ግን እሱ መድኃኒት ራሱ ስራ ይብሎ ነበር ማለት አስቦበት ነበር ይዞ የሚመጣው እና መድኃኒት ያስወጣኛል ብታረግጂ እኔ አንቺ ብቻ አይደለሽም ልጅሽን አብራችሁን መጣፉት ምናምን እያለ ያስፈራራኝ ስለነበረ የሚሰጠኝን መድኃኒት ወስድ ነበረ እና ሚስቱ በሌለችበት ሰዓት ቀንም ይሁን ማታም ይሁን በተለያየ ቀን እሱ ያውቃል። ለኔ አይጠይቀኝም ከን ቤት የምሆንበት ሰዓት ስለሚያውቅ ክላሴ ስንት ሰዓት እንደሆነ ያውቃል። ይመጣን እኔም በቃ ይመጣን ቤት ስለምጠብቅ ሲፈልግ ሻወር ቤት ይዞኝ ይገባል። ሻወር ቤት ይዞኝ ይገባና እዛ ውስጥ ሲፈልግ የቆም ያደርገኛል፣ ሲፈልግ ከኋላ ያደርገኛል፣ ሲፈልግ ደግሞ የሆነ አልጋ ላይ ማስደግፎ ሊያደርገኝ ይችላል። በቃ በተለያየ መንገድ ጠረጴዛም ላይ ሊሆን ይችላል። የተለያየ ቦታ ላይ እየቀየረ የፈለገውን ነገር ያደርገኛል። በቃ እኔ ደግሞ ነገሮችን ስለለመድኳቸው እሺ ብዬ ይሁን ብዬ ቀጣልኩ በዛው። ግን የሆነ ቀን ይደክማል፣ የሆነ ነገር ይሰለቻል። ይሄ ሰው የኔ ህይወትስ ማለት እስከመቼ ነው እንደዚህ የሚቀጥለው? ባለቤት አለችው፣ እኔ ምንድነኝ እዚህ ቤት? ሲቀጥል ደግሞ ያ የልጅነቴ ትዝ ሲለኝ ትውስታ ሲመጣ ቆይ ግን ያ ነገር ሁሉ የት ሄዶ ነው አሁን እንደዚህ ነገሮች በዚህ መንገድ ይሄዱትኝ? እኔ ማን ነኝ? ምንድነኝ? ምን እየተካሄደ ነው አሁን ያለው ነገር? ስለዚህ የሆነ ነገር ማድረግ አለብኝ ብዬ አሰብኩ። እንቅልፍ እንደያዘው ነበርና ኪስ ውስጥ ያለውን ብር ምናምን አውጥቼ አይ ቲንክ ሊነጋ 12 ሰዓት ምናምን ሊሆን ነው ሊነጋ አካባቢ እኔ ቀድሜ ነበር የነቃሁትና ያለውን ብር አውጥቼ ምናምን ብዬ አቅጄ ነበር ይሄን ነገር ያደረኩትና ኪሱ ላይ የነበረው ብር ምናምን አውጥቼ ያለኝን ልብስ ምናምን ይዤ ነበር ከዛ ቤት ወጥቼ የጠፋሁት እና ከዛ ቤት ወጣሁኝ። እንደወጣሁኝ ማለት ሰውየው እንዳያገኘኝ፣ ምክንያቱም በጣም ሃርድም ስለሆነ በዙሪያው ብዙ ሀብታም ሰዎች አሉ፣ ባለ ሀብትም ስለሆነ በቃ እንዳያገኘኝ ብዬ ራቅ ያለ ቦታ መሄድ አለብኝ ብዬ እዛ ሰፈር ለቅቄ ሌላ ትንሽ ከነበርንበት ቤት ራቅ ያለ ቦታ ተከራይቼ መኖር ጀመርኩኝ። የሚገርመው ነገር ለ2 ወር ያክልና እዛ ቤት ከተከራየሁበት ቤት አልወጣሁም። ምክንያቱም ሊያገኘኝ ይችላል፣ ሊያፈላልገኝ ይችላል፣ የሆነ ነገር ቢያገኝ እንኳን የሆነ ነገር ሊያደርገኝ ይችላል ብዬ ስላሰብኩኝ በቃ ከራሴ ጋር ማውራትም አለብኝ፣ ራሴ ማዳመጥም አለብኝ ብዬ ስላሰብኩኝ እዛ ቤት ለ2 ወር ያክል ተከራይቼ ዝም ብዬ መኖር ጀመርኩኝ። ነገር ግን ያ ይዤ የወጣሁት ብር ከዛ ከ2 እና ከ3 ወር በላይ ሊያቆየኝ ስለማይችል እና ደግሞ የኔ ያክል 2 ወርና 3 ወር ወይም ደግሞ እዛ ቤት ተደብቄ እስከኖርኩ ድረስ ተስፋ ቆርጦ ወይም ደግሞ ሊያፈላልገኝ አይችልም። ቢያንስ በሰዓቱ ነበር ሊፈልገኝ የሚችለው ብዬ ስላሰብኩኝ በቃ ወጥቼ ስራ መፈለግ አለብኝ፣ ራሴ መቀየር አለብኝ ብዬ ከተረፈኝ ብርና ከቤት ኪራይና ከአስቤዛ የተረፈኝን ብር የተለያየ መንገድ ጸጉሬንም ልብሶችንም የተለያዩ ነገሮችን ቀየርኩኝ፣ ሜካፕ ምናምን ሙሉን ቀየርኩና እንዳያቀይ በሚል ደላላ ምናምን መፈለግ ጀመርኩኝ። ወጥቼ ስፈልግ በቃ ስራ ከተገኘ ፈልግልኝ ብዬ ከደላላ ጋር አውርቼ ስልክ ተቀያይሬ ተመለስኩኝ። ደላላውም ከ3 ቀን በኋላ ነበረ ደውሎ ስራ አግኝቼልሻለሁ አለኝ። ስለ ስራውም አወራኝ። ስራውም ደግሞ
በጣም ጥቅም ያለው ብር አለው በጣም አንቺ ከፈለግሽውና አንቺ ከወደድሽው ስራው በደንብ ትሰሪበታለሽ። ሳይሽ ደግሞ አንቺም ቆንጆ ነሽ ፈጣን ነሽ እና ስለዚህ ትሰሪዋለሽ ብያምኜ ነውና ስላየውሽ ስለዚህ ስራውን ከወደድሽው እዩና ትሰሪዋለሽ አለኝ። እስኪ በደንብ አስረዳኝ ስራው ምን እንደሆነ ብዬ ጠየቅኩትኝ። ቤቱ ጨለማ ክፍል ስለሆነ እዛ ምክንያት እነዛ ሰዎች ማለት በጣም ባለሀብትም ስለሆኑ ብዙ ነገሮች ጋር ስለሚገናኙ እዛ ራሳቸውን ነፃ ሆኖ ለመቀመጥ ወይም ደግሞ ነፃ ሆኖ ለመጠጣት ሲፈልጉ እዛ ጨለማ ክፍል ውስጥ ነው የሚቀመጡትኝ። ስለዚህ እዛ ውስጥ እየገባሽ እነሱን ታስተናግጃለሽ፣ ከነሱ ጋር ትጫወቻለሽ፣ ከዛ ጠቀም ያለ ብር ይሰጡሻል። ማለት ህይወት ሊቀይር የሚችል ነገር ነው እና በአጭር ጊዜ ህይወትሽን ትቀይሪያለሽ አለኝ። እሺ ገባሁ። ስገባ አይ ቲንክ ሙሉ እቃዬን ጠቅልዬ ነው የሄድኩት። ልብሴንም ሁሉ ነገርም ቤት ምናምን እዛ ለቅቄ ማለት ነው። ምክንያቱም እዛ ማደሪያ ክፍል አለ። አንቺ ብቻ አይደለሽም፣ ብዙ ሴቶች አሉ። ክፍል ይሰጣችኋል። ትልቅ ሆቴል ነው። በጣም ብዙ ክፍሎች አሉትኝ እና እዛ ክፍል ተሰጥቶሽ እዛ ነው የምታድሪው፣ እዛ ነው ስራሽን እየሰራሽ እዛ ነው የምትኖሪው አለኝ። እሺ አልኩትኝ። ተሰጠኝ ክፍል። የተሰጠኝ እዛ ስገባ የተሰጠኝ ክፍል ለአንዱ ክፍል ለ6 ሴቶች ነው እዛ ክፍል ውስጥ ያለ ነው። እኔ ደግሞ ከሰው ጋር ለመላመድ ትንሽ ይከብደኝ ነበር። እነዛ ሴቶች ደግሞ ሳያቸው ሙዳቸው ምናምን ይሄ በኔ እንደውም ስገባ ሙድ ይስቁብኝ ነበር። ገብቼ ምናምን በቃ እዛ ስገባ ያለው ነገር አሳዩኝ። እዛ መስተንግዶ የሚሰራ ልጅ አለ ሙሉን ሆቴሉን እንትን አዳዲስ ሰዎች ሲገቡ የሚያለማመድ የሚያሳይ እና እሱን ሲያሳይ እዚህ ክፍልሽ ነው አለኝ። እዚህ እነዚህ ሴቶች ጋር ነው የምትኖሪው አለኝ። ከዛ እሺ አልኩት። እነዚህ ሴቶች ጋር ስገባ በሩን ዘጋውና ወጣ ልጁ። ከዛ የተወሰኑ ሴቶች ነበሩ እዛ ክፍል ውስጥና ስለምትሰሪው ስራ ታውቂያለሽ ወይ የመጣሽበትን ምናምን ታውቂያለሽ ነው ያውቃሉ። እንደዚህ ስላቸው ሙድ ይዘው ይስቁብኝ ነበርና ከዛ ወዲያውንም ማታ ስለመሸ ልብስ ተሰጠኝ። የወጣ ልብስ እነዚህ ልብሶች ኢትዮጵያ ውስጥ ራሱ አይገኙም፣ ከውጭ የሚመጡ ልብሶች ናቸው። እና እሱን ለብሼ ምናምን ወደ ጨለማው ክፍል ግቢ አሉኝ። ስገባ ጨለማ ነው በጣም ትንሽ ውስን ብርሃን ነው የሚታየኝ። ከዛ ውስጥ በጣም ዝንጥ ያሉ ወንዶች አሉ። አቀማመጣቸው የሚጠጡበት ስታይል፣ ሴቶች ደግሞ እዛ ውስጥ ከላይ ልብስ እንኳን አለበሱም። በጡት ማሰሪያና በፓንት ነው ያሉትኝ። መጠጥ ይዘው ይጨፍራሉ፣ ከወንዱ ጋር ይጨፍራሉ። ዳንስ ምናምን ሲደንሱ፣ ሲተሻሹ፣ ሲሳሳሙ በቃ ወጣ ያለ ነገር እያየሁ እዛ ውስጥ ያለው ነገር እያየሁ ሳይ ማለት በማይበት ሰዓት ላይ ማለት አልጠበኩም። ደንግጬ ነበር የገባሁትና አዲስ ስለሆነብኝ ለኔ ገባሁ። ስገባ አንዱ ነበር እዛ ብቻውን የተቀመጠው እና የኔ ጋለኝ ገባሁ። እሱ ጋር ቁጭ አልኩኝ። ሰውነቴን ይነካካኝ ጀመረ። እየነካካኝ ምናምን እያለ መጠጥ አብረን እንጠጣልኝ ይሻልኩት። እየቀመሱ እየጠጣው ሳለ የሆነ ነገር ብዥ እያለብኝ መጣ እዛ ክፍል ውስጥ ከገባው በኋላ። ከዛ ከሱ ጋር ምናምን ወደ ጨለማው ክፍል ውስጥ ስለሆነ እዛ ደግሞ ሌላ ውስጥ ላይ ደግሞ ሌላ ጨለማ ክፍል አለ። እዛ ውስጥ ገባን፣ ከልጁ ጋር ተያይዘን ገባን። ከዛ ሌላ ነገር ውስጥ ማድረግ ጀመርን። ማለት የተለያየ ወጣ ያሉ የውጭ ስታይል አይነቶችን አብረን ማድረግ ጀመርና ከዛ እሱን እያደረገ ምናምን በቃ እኔ ማለት በቃ ራሴን ሳትኩ ማለት እችላለሁ። በጣም ስሜታዊ ውስጥ ሆንኩኝ። ሰክሬያለሁ። መጠጡ በጣም ኃይለኛ ነው። ውድ የሚባሉ መጠጦች ናቸው። እዛ ክፍል ውስጥ የሚደረጉት ውድ ሲጋራዎች ናቸው። ይሄ እንትን ራሱ ይሄ እዛ ውስጥ የሚጨሱት ጭሶች ራሱ ምንም አይቻቸው አላቅም፣ ሰምቻቸው ራሱ አላቅም። ስማቸው ራሱ በጣም ለየት ያሉ ናቸው። ከውጭ ድረስ ነው የሚያስመጧቸው። ነጮች አሉ እዛ ክፍል ውስጥ በቃ የተለያዩ ሰዎች ናቸው ያሉትኝ። እና ከሱ ጋር ምናምን ካደረግን በኋላ በቃ በጣም ተመችተሽኛ ምናምን ነገ በቃ እንደማለን ምናምን ይለኛል። በቼክ ነበር ጽፎ የሰጠኝ። ህይወቴን ለመቀየር ስለፈለኩኝ ያን ነገር ስለለመድኩትኝ አድርግ የተባልኩት ነገር ማድረግ ጀመርኩኝ። ቀጠልኩ በዛው ማለት ነው። እና ከሆነ ቀን በኋላ ነበረ እዛ ክፍል ውስጥ መጠጥ አምጪ ተብዬ ታዝዤ መጠጡን ይዤ ገባሁኝ። ትንሽ ከበድ ያሉ ሰዎች ናቸው። እዛ አዲስ ይሁኑ አይሁኑ አላቅም። ጨለማም ስለሆነ ብዙ ሰዎችን አለያቸውም። አምጭልን አሉኝ። ወጥቼ መጠጥ ትንሽ ራቅ ስለሚመጣጥ የሚመጣበት ቦታ ላይ ሄጄ የታዘዝኩትን መጠጥ አመጣሁ። ምክንያቱም የተለያየ መጠጥ ስለሆነ የሚመጣው በትዕዛዝ ስለሚመጣ አመጣሁና ያን መጠጥ ለሰዎች ሳቀርብላቸው ጎንበስ ብዬ መጠጡን ስቀዳ ነበርና
እጄን እንቃረገኝ እና እጄን ከያዘኝ በኋላ ማለት ቀጥ ብዬ ሳየው ድንጋጤ አይደለም፣ በቃ ሰማይና መሬት የተደበለቀብኝ። እዚህ ቦታ የሚገኛን ብዬ አላሰብኩም ነበረ። ግን ለካ እሱም እዛ ቤት ይመጣ ነበረ። ወዲያውን ተነሳና እጄን ይዞኝ ወደ ጨለማ ክፍል ይዞኝ ገባና በቃ እንደውም ስፈልግሽ ነበረ ምናምን ብሎ ከተለመደው እስከዛሬ ካደረገኝ ውጭ ማለት በቃ የፈለገው ነገር ማድረግ ጀመረ። ከዛም የፈለገውን አደረገ ማለት የፈለገው ማለት እቃውን የፈለገ ነገር አድርጊልኝ፣ ሳሚልኝ፣ እንደዚህ አድርጊልኝ፣ በቃ የፈለገው ነገር ያዘኝ ነበረ። እኔም በጣም ፍርሃት ውስጥ ስለገባሁ ግን ድንገት ስላገኘሁትኝ የተንቀጠቀጥኩኝ፣ በቃ የሚያዘኝ ነገር አደረግኩኝ። ምንም በቃ እሱ ያደረገውን የፈለገው ነገር አደረገ። ከዛ እየሳቀብኝ ጨርስ ምናምን ልብሱን ለባብሶ ጥሎኝ ወጣ። እኔም እዛ ቤት እያለቀስኩኝ ብቻዬን፣ ምክንያቱም እንዴት ያገኘኛል ብዬ ሌላው ማድረግ አይደለም እሱ እዚህ ነው ይኖራን ብዬ ስላልጠበቅኩና አገኘዋለሁ ብዬ ስላላሰብኩኝ የት ልሂድ፣ ምን ላድርግሽ፣ ወዴት ልግባ? እኔም እዛ ክፍል ውስጥ ራሴን አጽናንቼ አልቅሼ ምናምን ወጥቼ ወደ ስራዬ ተመለስኩ። እዛ ወጥቼ ማለት ወደ ማደሪያ ክፍል ገባሁኝ። ስራዬን በዛው ቀጠልኩ። ያን እየሰራሁኝ አሁን ከዛ ስራ እንዴት እንደምወጣ አላቅም፣ ግራ ገብቶኛል፣ ጨንቆኛል። እኔ ጨለማ ክፍል ሰው አያየኝም ብዬ ሊያቀኝ አይችልም ብዬ እዛ ክፍል ውስጥ እየሰራሁ በምኖርበት ሰዓት እንግዲህ ካገኘኝ ሌላ ቦታ የት ልሄድ እችላለሁ? እናንተ ከቻላችሁ ምከሩኝ፣ ሀሳብ ካላችሁ ወይም ደግሞ የተለየ ነገር የምትመክሩኝ የምትረዱኝ ነገር ካለ ይሄን አድርጊ በሉኝና ቢያንስ ከእናንተ ሀሳብና አስተያየት ልስማ። እኔ ስለጨነቀኝ ነው ይሄን ታሪክ ወደ እናንተ ላቀርብ የቻልኩትና ለማውራት እንደዚህ የበቃሁትኝ። ስለጨነቀኝ ግራ ስለገባኝ ነው። እባካችሁን ሀሳባችሁን አስተያየታችሁን ንገሩኝ። እኔም ህይወቴን የምቀይርበት መንገድ ካላችሁ አመሰግናለሁ።